ከሷን ሐሳቡ የመጣው ኖርማሊ ያው አንተን ለመካስ እንደገና ደግሞ በተሻለ መልኩ ሲድራማ የሚሆን ነገር እንሰራ የሚል የአቦጊዳ ኢንተርቴይንመንት የዩቲዩብ ቻናል ባለቤት ቴዲ የሚባል አንድ ግለሰብና በምግብ ዝግጅት በኬተሪንግ የምታቋት ቲጂ የጋብቻ ስነ ስርዓታቸውን ፈጽመው በጣም ብዙዎች መነጋገሪያ ሆነው ኮንግራቹሌሽን በሚል መልእክት በጣም ተጨናንቃ እንደነበረና እዚህ ሰይፉ ፕሮግራም ላይ መተው እውነቱን ለመናገር ዛሬ ሰይፉ ላይ ቪዲዮ ተለቋል። ብዙዎቻችሁ እዛ ላይ ገብታችሁ መረጃውን ማግኘት ትችላላችሁ። እኔ ለእናንተ ጥያቄና ሐሳባችሁን እንድታካፈሉ የፈለኩበት ጉዳይ ግን አንዳንድ ጠንከር ያሉና ሲሪየስ የሆኑ ጉዳዮች እይታ አያገኙም በማለት እንደዚህ አይነት ድራማዎችን በቲጂ አማካኝነት ሐሳቡ መጥቶ እንደሰራው የአቦጊዳ ኢንተርቴይንመንት ባለቤት የሆነው በቪዲዮ ላይ በዚህ መልኩ ይነግረናል። ማለት አንጋባም አላችሁ ከሷን ሐሳቡ የመጣው ኖርማሊ ያው አንተን ለመካስ እንደገና ደግሞ በተሻለ መልኩ ሲድራማ የሚሆን ነገር እንሰራ የሚል ሐሳብ ይዘን ነው። ብዙ ጊዜ በጣም ጠንከር ያሉ ነገሮች ሲሪየስ የሆኑ ነገሮች ሲሰሩ የመታየት እድላቸው በጣም ዝቅ ያለ ነው። እኔ በዚህ ደረጃ መሄዳል ብዬ አላሰብኩም እውነት ለመናገር መጀመሪያ ማለት ነው። 50-50 ነው፣ ያመናለ ያላመነ ሰው አለ። እንዲሁም በተጨማሪ ጠንከር ያሉ ነገሮች እይታ አያገኙም በማለት እንደዚህ አይነት ነገሮች ፋብሪኬትድ መደረግ ከጀመሩና እይታዎችን አያገኝም ብዬ አላሰብኩኝም ነበር፣ ግን አገኘ እኔም ተገርም ያለው የሚል አይነት ሐሳብ ሰጥቷል ማለት ነው። እንግዲህ ይሄንን ሐሳብ ቲጂ ሐሳቡን እንዳመነጨችውና እሷ ቪዲዮ እንዲሰራ እንደፈለገች መጀመሪያ ላይ ጠቅሶልናል። ነገር ግን ቲጂ ስለ ዩቲዩብ ስላላት እውቀት ስትጠየቅ ግን ከሷ ጋር የነበረው ግጭትም የተጀመረው ዩቲዩብ ላይ ገንዘብ እንደሚሰራባትና ብዙ ገንዘብ እያገኘባት እንደሆነ ሲነገራት ነው። ነገር ግን ስለ ዩቲዩብ ምንም እውቀት እንደሌላት በዚህ መልኩ አስረድታለች። መስራት ችግር ያመጣው ምንድነው? ያው አንድ በመሃል ሶስተኛ ወገን ሲገባ ችግር መጣ። ማን ነው ያ ሶስተኛ ወገን ሲመጣ ምንድነው? እኔ ለቴክ እንዳልኩ መስዋዕትነት በጣም ከፍያለሁ ብያለሁ። መስዋዕትነት የከፈልኩት ሌሎች ነገር ሊሆን ይችላል። በገንዘቤና ነካ ምን አደረገ ምንም ነገር ከዚህ ከወንጀል ነፃ ነው። 5 ሳንቲም ጥርጥ ያለ ኩሩ ወጣት ነው። ሪሉ ነው መናገር ያለብኝ። ሶስተኛ ወገን ሲገባ ቴዲ እኮ ያፈርብሻል አሉኝ። እኔ ኦኬ እንዴ ያፈርብኝማ ያፈርብሽ ዩቲዩብ ብር እየበላ ነውና ከዚህ በኋላ ቪዲዮ እንዳሰሪት አሉኝ። ያንን ቂም በሆዴ ይዝና ምናልባት ይሄ ልጅ ቤቱ ምን ያህል የሚጠቀመኝ አላውቅም። ስለ አሻሮ መቁላት ጠይቀኝ እንጂ ስለ ወጥ መስራት ጠይቀኝ እንጂ ስለ ጠላ ጠይቀኝ እንጂ ስለ ጤፍ ጠይቀኝ እንጂ ስለ ዩቲዩብ ብር አላውቅም። ሪሉን ስነግርህ ቤቱ ብር እየሸቀለብሽ ነውና ያፈርብሻል አለኝ። እውነቴንም ነገር ሲፍሽ ገባውኝና አየይ አንዴ እንግዲህ ስለ ዩቲዩብ ምንም አይነት እውቀትና ምንም አይነት ግንዛቤ የሌለው ሰው ብዙ እይታ እንዲያገኝና እንዲካስ ብላ ይሄን ቪዲዮ ሊያዘጋጁ እንደተስማማች ደግሞ ቪዲዮ ላይ ይናገራሉ። ስለዚህ ይሄ ሐሳብ ከማን የመጣና እንዴት አድርገው እንዳደራጁት እከሌ ነው የሚለውን ነገር ለናንተ ጥያቄውን ብተውላችሁም እንደዚህ አይነት ነገሮች ግን እየተሰራጩና እያደጉ ከሄዱ የትኛውም ሶሻል ሚዲያ ፕላትፎርሞች ላይ ጠንከር ያለና ትክክለኛ የምንላቸው ኮንተንቶች ሲለቀቁም እንኳን ብዙ ጊዜ ወደ ጥርጣሬና ወደ አለማመን የምናዘነብልበት ጊዜ እየደረሰ ይመስላል። እንደ ካልቸር እየተለመደ ይመስላል ማለት ነው። እንደዚህ አይነት ነገሮች በተደጋጋሚ እየተስተዋሉ ነው። እናንተ ስለዚህ ምን አይነት ሐሳብ አስተያየት አላችሁ? ኮሜንት ባሩ ነው ለእናንተ ትችላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ